ዛሬ የምንገኘው በደብረ ብርሃን ማረሚያ ተቋም ላይ ነው እዚህ ተቋም ላይ እንግዲህ የህግ ታራሚዎች በጋራ በመሆን እነሱ ከሚከተሉት ሃይማኖት ውጭ የሆኑት ሃይማኖተኞችን ቤተክርስቲያን እንዲሁም መስጊዶችን በጋራ ይሰራሉ ዛሬ ደግሞ ወደ ደብረ ብርሃን ማረሚያ ተቋም ላይ የኦርቶዶክስ ቤተክርስቲያንን በጋራ በመሆን ሰርተው ለምእመኑ አስረክበዋል በዚህ ዙሪያ የተዘጋጀውን ፕሮግራም ተከታትለን እንመለሳለን አብራችሁን ቆዩ በአሜሪካ በሚገኘው ባውል ግሪን ዩኒቨርሲቲና ባይለር የህክምና ኮሌጅ የሳይኮሎጂ የሳይካትሪና የስነ ባህሪ ተመራማሪ የሆነው ፕሮፌሰር ኬኔዝ ፓራግመንት በእምነትና ሃይማኖት ጉዳዮች ዙሪያ ከ300 በላይ ጽሁፎችን ያሳተመ ምሁር ነው ፕሮፌሰር ኬኔዝ ፓራግመንት ሃይማኖት ወይም እምነት ለሰው ልጅ ያለውን አስፈላጊነት ሲገልጽ ሃይማኖት በችግር ጊዜ ድጋፍና መጽናኛ ነው ሃይማኖትን የፈተና መቋቋሚያ ስልት አድርገን ልንጠቀምበት እንችላለን በማለት ይገልጻል ፕሮፌሰር ፓራግመንት ሰዎች በፈጣሪ የሚኖራቸው ጠንካራ እምነት በህይወት ፈተና ሲገጥማቸው ለመረጋጋትና ለመጽናናት ያግዛቸዋል የሚል አቋም አለው ማረሚያ ቤት በተለያየ የወንጀል ድርጊት የተሳተፉና የተከሰሱ ሰዎች በፍርድ ቤቱ ውሳኔ የመንቀሳቀስ ነፃነታቸውን አጥተው በተገደበ ቦታ እንዲቆዩ የሚገደዱበት ቦታ በመሆኑ ቤተሰባዊ ማህበራዊና ኢኮኖሚያዊ ህይወታቸውን በመተው የቅጣት ጊዜያቸውን እስኪጨርሱ በህግ ጥላ ስር ይቆያሉ በዚህ ወቅት ድብርትን ለመሳሰሉ የስነ ልቦና ጫናዎች የሚጋለጡበት እድል ሰፊ ይሆናል ሃይማኖት ወይም እምነት በታራሚዎች መካከል ሰላማዊ ግንኙነትን ለማጠናከር ለማረም ማነጽ ስራ ያለውን ከፍተኛ ፋይዳ በመገንዘብ በማረሚያ ቤቶች ውስጥ የሚገኙ የህግ ታራሚዎች እንደየሃይማኖታቸው የማምለክና እምነታቸው የሚፈቅደውን ተግባር በነጻነት ለማከናወን የሚችሉበት እድል ያገኛሉ ታራሚዎች ወደ ማረሚያ ቤት ሲገቡ የተለያየ እምነት ይዘው ነው የሚገቡትና እንግዲህ በትልቁ ከሚከበርባቸው መብቶች አንዱ የሃይማኖት ነጻነት ነው ማረሚያ ቤት ውስጥ ማንንም የራሱን አምልኮ የማራመድ በነጻነት የመስበክ በተሰጠው ማምለኪያ ቦታ የማምለክ መብቱ አለው እዚህ ተወጪው ባልተናነሰ ያ ያልተገደበ ነው ስለዚህ እኛ ጋር ለየት የሚያደርገው ምንድነው ሶስት የእምነት ተቋማቶች አሉን አሁን በውል ያሉ ማለት ነው እንግዲህ ፕሮቴስታንት የክርስትና እምነትና የሙስሊም እምነት ተቋማቶች አሉ ለነዚህ ምቹ የሆነ ቦታ ሰጥተናል ምቹ የሆነ ቦታ ባለችን ግቢ ውስጥ ምቹ የሆነ መንገድ የራሳቸውን አምልኮ እንዲሰሩ ቦታውን እንዲያመቻቹ ያደረግንበት ሁኔታ ነው ያለው ምክንያቱም አንዱ የማረም ማነጽ ተግባራችን ሊያሳልጥልን የሚችለው በየእምነቱ ሰው በአምልኮ ፈራህ እግዚአብሔር ሲያድርበት በአምልኮ ሲሰበክ በአምልኮ ሲመካከር ነውና ለኛም ስራ ትልቁን ድርሻ እየተወጣ ያለበት ሁኔታ ነው ያለው በማረሚያ ቤት የእምነት ተቋሞች መኖራቸው ትልቅ ጉልህ ድርሻ አላቸው የአንድ ሀገርን በማህበረሰብም መውደቅም መነሳትም መንፈሳዊ ነው መንፈሳዊ ተቋም ትልቅ ድርሻ አላቸው ማለት ምክንያቱም ሰው መንፈሳዊ ነገር ካላወቀ መንፈሳዊ ነገር ካልተማረ መንፈሳዊ ነገር የማይነካው ነገር የለም ስለ ሀገር ስለ መልካም ነገር ሁሉ የመልካም ነገር ሁሉ ምንጭ መንፈሳዊ ነገር ነው እሱ ላይ ሲሰራ ታራሚው ወንጀል ገብቶ ነው ሰርቶ ነው የገባ ማረሚያ ቤት ሲገባ በወንጀሉ የሰራውን ስራ እንዲጸጸት የሚያደርገው የእግዚአብሔር ቃል ነው እግዚአብሔርን ቃል እናስተምራቸዋለን እግዚአብሔርን ቃል ስናስተምራቸው በሰሩት ወንጀል ይጸጸታሉ እንደገና ደግሞ ንስሐ ይገባሉ በማረሚያ ቤቶች የእምነት ተቋሞች አስተዋጽኦ በጣም ከፍተኛ ነው ምክንያቱም እዚህ ያሉ ታራሚዎች በብዙ ነገር የተጎዱ የተሰበሩ ያዘኑ ሰዎች ናቸው ስለዚህ ከነሱ ጎን ሆነው ሊያግዛቸው የሚችል ሰው ማግኘታቸው ትልቅ በረከት ነው ከዚህ አንፃር የእምነት ተቋሞች መንፈሳዊ ስራ ስለሆነ የሚሰሩት በተለይ እግዚአብሔርን ቃል በማስተማር እንደገና ደግሞ አሁን ያሉበት ሁኔታ እንደሚያልፍ በመንገር በማጽናናት እንደገና ደግሞ በሚያስፈልጋቸው ቁሳቁስ ከጎናቸው መሆን ለነሱ ትልቅ እገዛ ነው ስለዚህ የእምነት ተቋሞች እገዛ እጅግ በጣም ጉልህ ሚና እንዳለው እረዳለሁ ማለት ነው
እንደ ሌሎች የሀገራችን ማረሚያ ቤቶች ሁሉ በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ማረሚያ ቤት ከተለያዩ የሀገራችን አካባቢ የመጡ የተለያየ ባህልና እምነት ያላቸው የህግ ታራሚዎች የሚገኙበት በመሆኑ ማረሚያ ቤቱ የእምነት ነጻነታቸውን ለማክበር የማምለኪያ ቦታዎችን በማዘጋጀት ሃይማኖታቸውን በነጻነት እንዲተገብሩ በማድረግ ላይ ይገኛል። የማረሚያ ቤቱ ታራሚዎች እምነታቸውን በነጻነት እንዲያራምዱና ሃይማኖታዊ ተግባራቸውን እንዲያከናውኑ መደረጉ በታራሚዎች መካከል የመተሳሰብና የመደጋገፍ ባህልን ለማዳበር እገዛ አድርጓል። አንዱ የሌላውን እምነት የማክበር ኢትዮጵያዊ ባህልን ማሳያ መሆኑም ችሏል። እዚህ ጋር መስጊድ አለ፣ እዚህ ደግሞ የኦርቶዶክስ ቸርች አለ፣ እዚህ ደግሞ የፕሮቴስታንት አለ። ይሄ በጣም በቃ አንድ ትልቅ ኢትዮጵያን የሚያሳይ ኢትዮጵያውያን ምን አይነት ሰዎች እንደሆነን በሃይማኖት በብሔር በባህል ምን ያህል የተዛመደን ሰዎች እንደሆነን እንዴት ተጋምደን እንደምንኖር የሚያሳይ ነው። ስለዚህ ሙስሊሞቹ እዚህ ጋር ያመልካሉ፣ ኦርቶዶክሶቹም እዚህ ጋር ያመልካሉ፣ ፕሮቴስታንቶቹም እዚህ ጋር። ይሄ አንዱ አገራችን ላይ የሃይማኖት እኩልነት ነጻነት እንዳለም ያሳያል። ስለዚህ ሁሉም በየሃይማኖቱ አምላኩን ይጠራል፣ ይጸልያል፣ እንደገና ደግሞ የአምላኩን ቃል ይማራል። ይሄ ማለት እንግዲህ ይሄ የተሰበረ ትውልድ የሚጠገንበት ትልቅ ማሳያ ነው ብዬ ነው የምወስደው። ሌሎች እምነት ተከታዮች አሉ፣ ፕሮቴስታንት አሉ፣ ሙስሊሞች አሉ። ከነዚህ ጋራ ልክ ሃይማኖቱ በሚፈቅደው ስርዓት በፍቅር በመግባባት በመከባበር ነው አንድ ላይ የምንኖርና እጅግ በጣም ደስ የሚል ነው ያለው ማለት ነው በሃይማኖቱ ዙሪያ ማለት ነውና እንግዲህ ሰው ፍትህ እንዲመጣ ወይም ደግሞ ጥሩ ነገር እንዲመጣ ከዚህ ቤት በሰላም እንዲወጣ ቤተክርስቲያን እየተማጸነ ደግሞ ቤተክርስቲያን ስለተሰሚናትና ብዙ ነገር እያየን ያለንበት ሁኔታ ነው ያለውና ይሄን ይመስላል። ማረሚያ ቤቱ እንዳየሽው ከዚህ አንፃር በጣም ትልቅ ስራ እየሰራ ነው። በመንፈሳዊም እንድታነጹ በተለያየ ደግሞ በሙያም እንድታነጹ በማረምና በማነጽም ስራ ላይ ትልቅ ድርሻ እየሰራ ነው ማረሚያ ቤቱ። ለምሳሌ እንዳየሽው ሙስሊሞች አሉ፣ የሙስሊም መስጊድ አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አሉ። እነዚህ ሰዎች ደግሞ ታራሚውን በማረም በማነጽ በመንፈሳዊ እንድታነጹ ቦታ በማመቻቸት ቦታ በመስጠት ቤተ እምነቶች ሰርቶ ታራሚውን በእምነታቸው እንዲያስተምሩ ድጋፍ እያደረገ ነው ማረሚያ ቤቱ። ይሄ ትልቅ ስራ ነው። ከነዚህ እምነት ተቋማቶች ላይ የአምልኮ ስራዎች ያስተምሩ ስራዎችን በራሳቸው ብቻ አይደለም እንሰራው። ሁሉም በየተቋማቱ ከውጪ አገልጋዮች ያሉ ከውጪ ትልልቅ አባቶች ይመጣሉ በየእምነቱ ተቋሙ እና ቤታችን ክፍት ነው ለዚህ በማንኛውም ሰዓት የትኛውም አምልኮ ተቋም መሪ ሊሆን ይችላል፣ ድጋፍ ሊያደርጉ ሊሆን ይችላል፣ ስብከት ሊሆን ይችላል፣ አስተምሮ ሊሆን ይችላል። እነዚህን ሁሉ በማንኛውም ሰዓት በነፃነት ነው ገብተው ውስጥ ድረስ እንዲያውም በልዩ ሁኔታ ነው እነሱን እንክብካቤ የምናደርገው አገልግሎትም እንዲሰጡ የምንገፋፋው ማለት ነው። ምክንያቱም አንዱ የኛ ዘርፍ ነው። እዚህ ያለውን ታራሚ ከውጭ ያለው በየእምነቱ መጥቶ መከረ ማለት አስተማረ ማለት ገሰጸ ማለት ማረም ማነጽ ስራው ላይ ሰፊ ተጽዕኖ ያሳድርልናል ማለት ነው። በጎ ተጽዕኖ አለው። ምክንያቱም በየእምነቱ ሰው መስራት ከቻለ በየእምነቱ ክብር ከሰጠ በዚያ ልክ አስተምሮቶች የማረም ማነጽ ስራውን ያሳልጡልናል። በማረሚያ ቤቶች የእምነት ነጻነት መኖር ታራሚዎች የባህሪ ማሻሻልን እንዲያመጡ ምክንያታዊና ዓላማ መር ህይወትን እንዲመሩ እንዲሁም ከእርምት በኋላ የሚኖራቸው ህይወት ሰላማዊና ተስፋን የተሞላ እንዲሆን ያግዛቸዋል። ለማረሚያ ቤቱም የማረም ማነጽ ስራን ከማቅለሉ በተጨማሪ ታራሚዎችን ከማረጋጋትና ሰላማዊ የእርምት ጊዜን እንዲያሳልፉ ከማድረግ አንፃር ጠቀሜታ ይኖረዋል። በደብረ ብርሃን ማረሚያ ቤት የሚገኙ የህግ ታራሚዎች የእምነት ነጻነት በመከበሩ እነዚህን ጠቀሜታዎች በተጨባጭ ለማግኘት መቻላቸውን ይገልጻሉ። አልሐምዱሊላህ መስጊዳችን ይሁን እንደምታውቁት ጀማዓ እየሰገርን ነው። እኔ ኢማም ነኝ፣ አሰግዳለሁ፣ መሪ ነኝ። አልሐምዱሊላህ ጀማዓውም ያው ደህና እያካሄደ ነው። ተቋሙም ምንም የሚደርስብን ችግር የለም። ያለውን ነገር እየተባበሩን ነው። ዱዓ እናደርጋለን። የተወሰነ ቀን እንደ ውጭ አሁን ለምሳሌ ቀናቶች ተይዘው ዱዓ ይደረጉ ነበር።
ልክ እንደዛው እንደውጩ ቡናም ፈለግን ስኳርም ፈለግን ያስገቡልናል ዱዓ እያሉ አልহামዱሊላህ ደና እየተባበሩና ያሉት ዱዓችን እያረግን ነው በሶብር አልহামዱሊላህ እሺም ቀዷ ቀድሩ ነው ቢፈረድብንም እንግዲህ ያላህ ቀዷ ቀድር ነው ብለን አምነን ያው እየኖርን ያለነው አልহামዱሊላህ ውጭ ላይ ከምናያቸው አብያተ ክርስቲያናት የተተናነሰ አገልግሎት አይደለም የሚገለገለው ማለት ነው ውስጥ ላይ መሐረና አብ የሚባል ቃል እግዚአብሔር አለ በገዳም የሚደረስ ማለት ነውና ያ መሐረና አብ ጧት ይደረሳል ማለት ነው ኪዳንም ውስጥ ላይ ባሉ ታራሚ ካህናት ዲያቆናት አገልግሎት ይገለገላል ማለት ነውና እኔ በድቁናውም አለውበት አገለግላለሁ ከዛ ውጭ ደግሞ በስብከተ ወንጌል አውደ ምሕረቱ ማታ መላ ይደረሳል ከመላው በኋላ ደግሞ የወንጌል አገልግሎት አለ በዝማሬም አገልግሎት እንሰጣለን ማለት ነውና በድቁናውም በስብከቱም አገለግላለሁ ማለት ነው ተቋማችን ፈቅዶልን እንድንሰራ እንደልባችን ሳይከለክሉን ማንኛውንም ነገር ሳይከለክሉን ፈለግነውን ነገር እያስገቡልን ተህገወጥ በስተቀር ፈቅደውልን ፈጣሪያችንን እናመሰግናለን እሳቸውንም እናመሰግናለን ቤተክርስቲያን እጅግ በጣም ወሳኝ ነው በተለይ ምን ይገርምሻል ሌላ ቦታ ማረሚያ ቤት ነበርኩኝ እዛ ካለው ማረሚያ ቤት እዚህ ያለው ማረሚያ ቤት እጅግ በጣም የተሻለ ነው ለምን ቤተክርስቲያን አለ እዚህ ውስጥ ማለት ነውና ሰንበት ትምህርት ቤት አለ እዚህ ቦታ ላይ ማለት ነው ሰንበት ትምህርት ቤት አለና ያ ሰንበት ትምህርት ቤት ብዙ ወጣቶች አሉ ቤተክርስቲያንን ውጭ ለማያውቋት ነገር ግን እዚህ ገብተው ሰንበት ትምህርት ቤት አገልግሎቱን እየተካፈሉ ጠንካራ ምዕመን ወንም ደግሞ የቤተክርስቲያን አባል የሆኑ ልጆች አሉ እንደውም በአንድ ወቅት አንድ ጓደኛዬ እንደዚሁ ሰንበት ትምህርት ቤት ፕሮግራም ገና ሲገቡ እንቀበላቸዋለን ወንድሞችም ማለት ነውና አተዘና ወደ ቤተክርስቲያን ቀረበና ቤተክርስቲያን ተጽናናለ በሚለው እናቀርባቸዋለን እና ከቀረበ በኋላ ያ ልጅ በአንድ ወቅት እንዴት ነው አሁን ተቀይረሃል ወይ ማረሚያ ቤት እንግዲህ ሲገባ መቀየር ወይንም ደግሞ ለውጥ ማሳየት ይኖርባልና ተቀይረሃል ወይ ብዬ ስለው አዎ ወንድሜ እፊት ቤተክርስቲያን በማልገባበት ሰዓት ከማረሚያ ቤት እንደወጣው እኔ ላይ የመሰከሩትን ሰዎች እንዴት አድርጌ መግደል እንዳለብኝ ነበር የማስበው ቤተክርስቲያን ሰንበት ትምህርት ቤት አባል ከሆንኩ በኋላ ደግሞ ከዚህ በኋላ ወጥቼ ቤተሰቦችን ወይንም ደግሞ ጓደኞችን በመንፈሳዊ ህይወት እንዲኖሩ ማድረግ እንዳለብኝ የማስበው ብሎ ተናግሮኛል አንድ ወንድሜና ቤተክርስቲያን ትልቅ አስተዋጽኦ አለው ማረሚያ ቤት መኖሩ ማለት ነው በእግዚአብሔር ቃል ታርመው ታንጸው ሲወጡ ትክክለኛ ማንነታቸውን ያገኛሉ ሲወጡ ከማህበረሰቡ ጋር በወሰሩት ወንጀል ተጸጽተዋል አዝነዋል እንደገና ማህበረሰቡን በመልካም ነገር ነው ምክሱት መጥፎ ነገር ሰርተው ወጡ ገቡ ማረሚያ ሲወጡ ደግሞ መልካም ነገር በማድረግ በጎ ነገር በማድረግ ማህበረሰቡን ይክሳሉ እኛ ለምሳሌ እዚህ አስተምረናቸው አሰልጥነናቸው ተምሮ ተለውጠው ውጪ ወጥተው ሽማግሌ የሆኑ አጋጥሞናል አስታራቂ ሆነው ሽምግልና ላይ የሚሰሩ ምንድነው እዚህ ተሰርቶ ነው የወጡት እዚህ ተለውጦ ነው የወጡት ማለት ነው ሂዶ አስታራቂ ሆኑ ዋና የሰላም ፈላጊ የሰላም ምንጭ ሆኖ እነሱ ማህበረሰቡን ሲያስተምሩ በተለያየ ወረዳዎች ላይ ስናያቸው በጣም ደስ የሚለን በሀገራችን በሃይማኖታዊ በዓላት በተለይም በአደባባይ በሚከበሩ ሃይማኖታዊ በዓላት ወቅት የእምነቱ ተከታይ ያልሆኑ ሰዎች በአካባቢ ጽዳት ከመሳተፍ ጀምሮ በዓሉ ተከብሮ እስከሚጠናቀቅ የመተባበርና የመደጋገፍ ስራ እየተለመደ የመጣ ተግባር ነው። ይህ በጎ ተግባር በደብረ ብርሃን ማረሚያ ቤት ውስጥም የሚታይ ነው። የተለያየ እምነት ተከታይ የሆኑ ታራሚዎች የእምነት ቦታዎች ግንባታና እድሳት ለማከናወን እገዛ በማድረግ ላይ ይገኛሉ። በደብረ ብርሃን ማረሚያ ቤት ውስጥ አንቀጸ ምሕረት ቅድስት ኪዳነ ምሕረት ትባላለች የምትመለከቷት ቤተክርስቲያን ሁላችሁም እንደምታዩት እንግዲህ ዙሪያው በግንብ ነው የተገነባው በሩም ልክ እንደምታዩ በመጀመሪያ ዝም ብሎ በቆርቆሮ ነበርና ለምን በግንባታ አጥሩን አናጥርም ወይም ደግሞ በሩ እንዴት በቆርቆሮ ይሆናል በሚለው ታራሚው እንዳለ ካለው ከኪሱ አዋጥቶ ምንም አይነት የገቢ ምንጭ የለውም ታራሚ ሲባል እንግዲህና ይህንን የመሰለውን የምታየውን ዙሪያውን ቤተክርስቲያን ሰርቷል ማለት ነው። ግንባታ ኮሚቴ ነኝ። ይህንን ቤተክርስቲያን ስናሰራ እንግዲህ እዚህ ካየሽው የህግ ታራሚና ከአንዳንድ ጓደኞቻችን ከበጎ ሰዎች ሳንቲም በማፈላለግ እንግዲህ ግምቱ ከ550 ሺህ ብር በላይ
ሳንቲም በመሰብሰብ ነው ይህንን አጥርና በር ውስጥ ላይ ያየሻት አዳራሽ አለች። እሷን ሰርተን እንግዲህ ያው አስመርቀናል። አሁን እኔ ተመጣሁ ጀምሬ የክርስቲያንም ጊዜ እኛም አዋተን ያው እንደ አማችን ማለት ነው ያዋጣን የነሱን ይታረዳል ለኛ እንዲሁ የብቻችን ይመጣልናል። የነሱን ጊዜ እንደዚሁ ያው አማችን ያዋጣን ሁሉም በቃ ተዛዝኖ እንደ ወንድማማች ጭራሽ ሃይማኖት የሚባል ልዩነት የሚባል ነገር ያልሰማው ሙዚቃ ከመጣው ጭራሽ ዘማረኛ ቤት አልহামዱሊላህ ደህና እስካሁን ምንም እንትን ያለ ነገር የለም። ተቻችለን እንደ ወንድማማች በቃ ያው ውጭም እንግዲህ ክርስቲያንና ሙስሊም በፊትም አብሮ ውጭም እንግዲህ በጉዳይ በሰርግም ይሁን በመናም በተለያየ ነገር አብረን ነው የምንኖረው። ልክ ምንም የተለያየ ነገር አሁን ምንም የተደረገ ነገር ያው እንደዛው ነው የምንኖረው። ልዩነት ምናምን እኔ በጆሮ አልሰማሁም ጭራሽ ነው እዚህ ውስጥ ባሉ ነገሮች አጋጣሚ እድሉን አግኝቼ ጓደኞችም ስለነበሩኝ እዚህ ቤተክርስቲያን ላይ ስዕል እንድስል እድሉን አግኝቼ ነበር። እዛ ላይ የተሰራውን ስራ በሎጎውን ማለት ነው በዚህ ቢሮ ውስጥ ነበር ያገኘሁት ማለት ነው። ከዛ በኋላ ቦታው ላይ እዚህ ቦታ ላይ እንዲሰራ ምናምን ነገር ስላቸው ማንም የከለከለ የለም። ሁሉም በሐሳቡ ተስማማ። ከዛ እኔም ሰራሁት ማለት ነው። በዚህ ግቢ ውስጥ ደግሞ ብዙ ሰው ስለምትተዋወቂ እኔ ደግሞ ብዙዎች የሚያውቁኝ ስዕል ስሰራ ምናምን ቁጭ ስል ነው የሚያውቁኝ ማለት ነው። ከዛ በኋላ ይሄን አይዲያ ደግሞ ሳሳያቸው ወይም ደግሞ እንደዚህ እናርገው ስላቸው ማንም የተቃወመ አልነበረም። ሰራ ቤተክርስቲያኗ ስትታደስ ብዙ ስራዎች ተሰርቷል። ተቋማቱ የኛ ተቋም የደገፈበት አግባብ አለ። በአብዛኛው ግን የማሰባሰብ ስራውን የመስራት ስራውን የምታያቸው ስራዎች ጠቅላላ ታራሚው በራሱ ገንዘብ በራሱ ጉልበት በራሱ ሙያ ተሰሩ ናቸው። የውጭ ሰው አልሰራቸው።